ለኤስቲሲ ሸሪሃ ተጠቃሚዎች በሙሉ ሳንቲም እየቆረጠባችሁ በራሱ እየመጀለ ለተቸገራችሁ ሰዎች ይህን ቪዲዮ እስከ መጨረሻው ብትከታተሉት ለችግራችሁ መፍትሄ ታገኛላችሁ ብዬ አስባለሁ። ሰላም ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ ብያለሁ። እንግዲህ ባለፈው ዘይን ሸሪሃን በተመለከተ በሰራሁት ቪዲዮ ላይ ብዙ አይነት ኮሜንቶችና አስተያየቶችን ማንበብ ችያለሁኝ። እንደምገምተው ከሆነ አብዛኛው ሰው ሳንቲም እየቆረጠበት የተቸገረበት ሁኔታ ነው ያለው። እንግዲህ አንጻር ካለ መረጃ አንጻር እንግዲህ በምችለው እናንተን ለማገልገል ዝግጁ ነኝ። በመጀመሪያ ደረጃ ለቻናል አዲስ ከሆናችሁ ቀጥታ ዩቲዩብ በመግባት ደግሞዋለሁ ቀጥታ ዩቲዩብ በመግባት ከድር ቡከክሳ ብላችሁ ክሊክ በማድረግ የሚመጣውን ብቸኛ ቻናል ሰብስክራይብ ብታደርጉና ሰፖርት ብታደርጉኝ የምለቃቸውን ቪዲዮዎች ላይክ ሼር ብታደርጉልኝ በሌሎች ጠቃሚ ቪዲዮዎች የምንገናኝ ይሆናል። ዛሬ እንግዲህ ስለመረጥነው ስለ ኤስቲሲ ሸሪሃ የምናወራ ይሆናል። እንዴት አድርገን መዝጋት እንዳለብን፣ እንዴት አድርገን ማቋረጥ እንዳለብን። በመቀጠል እንግዲህ አሁን ሜሴጅ ሴንተር ውስጥ ገብተን ማስተካከል ያለብን ነገር የምናስተካክልበት ጊዜ ነው። ቀጥታ ወደ ሜሴጅ ወደ ምትጻጻፉበት ቦታ ትገባላችሁ ማለት ነው። እዚህ ቦታ ላይ እንደዚህ ከገባችሁ በኋላ ከላይ ሜሴጅ ውስጥ በሚለው በዚህ በቀኝ በኩል በማከብበት ቦታ ትገቡና ሜሴጅ ትጽፋላችሁ ማለት ነው። 900 ብላችሁ ትጽፉና ከላይ ከታች ደግሞ 9922 ብላችሁ ትጽፋላችሁ። እዚህ ላይ 9922 900 ከላይ ካስገባችሁ በኋላ ከታች ደግሞ 9922 ኦልሬዲ እንደዛ አድርጋችሁ ከላካችሁ ምናልባት ሳንቲም የሚቆርጠው ሊያቆም ይችላል ማለት ነው። በዚህ መልኩ ሴንድ ካላችሁት እንደገና ሌላኛው ሜተድ የምናይ ይሆናል። በዚህ የታጠረ አይደለም። በነገራችን ላይ ብዙ አይነት እንትኖች ናቸው ያሉት፣ ብዙ አይነት አማራጮች ናቸው ያሉት። እንግዲህ ሌላኛውን ደግሞ ከማየታችን በፊት ከላይ በኩል 800 የሚል ኮድ እናስገባለን። ከዛ 4ን 3 ጊዜ እናስገባና እታች እንደዚሁ ሴንድ የምትሉበት ቦታ ላይ በእንግሊዝኛ በካፒታል ሌተር ዩ ትላላችሁ። ከዛ 42 ይቅርታ እንደ ቼክ አድርገው 42 24 2 42 24 ከዛ መጨረሻ 2 እንደምታዩት በዚህ መልኩ ስትልኩት ዲአክቲቬት ይሆናል ማለት ነው። በመጀመሪያ ግን የመጀመሪያው 900 ከዛ በኋላ 92 ያልኳችሁ እሱ የተሻለው አማራጭ ሆኖ ስላገኘሁት፣ ምክንያቱም የተሸበኩትን ሸበካዎች ዲአክቲቬት የትኛው ነው ዲአክቲቬት እንዲደረግልህ የምትፈልገው ብሎ አማራጭ ስለሚሰጥ በዛ መልኩ ዲአክቲቬት አድርጋችሁ የሚወስደውን ሳንቲም ማስቀረት ትችላላችሁ ማለት ነው። ሌላው እንግዲህ ብቸኛው አማራጭ ኦፕሬተሮች ጋር ደውላችሁ ኦፕሬተሮችን ማናገር ነው። እንግዲህ እንዲዘጉላችሁ ማድረግ ነው። 900 ላይ ደውላችሁ አንድ ቁጥርን እንዲሁም ዜሮን ኮከብ ምናምን የተጫናችሁ ተጫኑ በሚላችሁ ሜተድ መሰረት በዛ መልኩ ከተጫናችሁ ኦፕሬተሮቹን ዳይሬክትሊ ታገኛላችሁ። እነሱ ይዘጉላችኋል። ነገር ግን እነሱ አይዲ ነምበር ወይም ኢቃማ ቁጥር ስለሚጠይቋችሁ ምናልባት ሲም ካርዱን ሊዘጉባችሁ ሁላ ስለሚችል በዚህ መልኩ ብትሞክሩት እየተሻለ ነው ብዬ አስባለሁ። እንግዲህ ውድ ቻናል ቤተሰቦች ፕሮግራሜን በዚህ ጨርሻለሁ። በሌላ ፕሮግራም የምንገናኝ ይሆናል። መልካም